ይህ ኃጢአቴ ሊሸከማት የማልችል ታላቅ ናት በሚለው ርዕስ የተዘጋጀ መንፈሳዊ ግጥም ነው። የግጥሙ አዘጋጅ መንፈስ ቅዱስ ሲሆን ወደ እናንተ አቅራቢው ወንድማችሁ ዳንኤል ነኝ። የኃጢአቴ ብዛት ሰውነቴ ጨርሶ ባዶ መትረፍ ሆነ ህሊናዬ ወቅሶ። ወደ ምድረ ባዳ መቅበዝበዝ ሆኖብኝ የወንድም ደም ነው ሲጮህ የታየብኝ። ቃየል ተነሳበት በወንድሙ ዝቶ አቤልን ገደለ በመስዋዕት ቀስፎ። እግዚአብሔር ተነሳ በዙፋኑ ቆሞ። የኃጢአታችን ትርፍ ሞት እንደሆነ ጎልተን መሸከም ሲከብደን ለትውልድ አስቀምጠን ትርፍ መራራ ሲሆን የኔጌ ውይይታ የኃጢአታችን ደሞዝ ሞት ሆነብን ዛሬ። ማስተዋል ሳይኖረን ለማይበላ ገንዘብ የኃጢአትን ጽዋ ለቀምሳት ኋላ ተነሳበት ይሁዳ ክፉኛ ሰዶበት። እነሆ እንደ ምድጃ እሳት የሚደበት ቀን ይመጣል። ትዕቢተኞችን ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውን ቀን ያቃጥላቸዋል፣ ስርና ቅርንጫፍንም አይተውላቸውም ይላል የሰራዊቱ ጌታ እግዚአብሔር። ነገር ግን ስምን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣለች፣ ፈውስም በከንፈሮቼ ውስጥ ይሆናል። እናንተ ትወጣላችሁ፣ እንደ ሰባም አንበሳ ትፈነጫላችሁ ብሎ ይናገራል። ወዴት ነህ አንተ? ብዙ ተቸገርኩኝ አንተን ለማግኘት። ሰማይ ላይ ተቀምጠህ መሬት የጫማክ መገኛ ወዴት ነው የኔ ጌታ አንተ? ቤትህ ምን አይነት ነው? መኖሪያ ወዴት ነው? ብዙ ተቸገርኩኝ አንተን ለማግኘት። ሰማይ ላይ ተቀምጠህ መሬት የምትጫም መገኛ ወዴት ነው የኔ ጌታ አንተ? ቤትህ ምን አይነት ነው? መኖሪያ ወዴት ነው? ዓለምን አየሁት ጣፋጭ የሞላበት፣ ክብሩን አስቀምጦ በርሱ ግርጌ ያለው የሚታይ የሞላ ለመሳቅ የሚበጅ። በቃኝ አልታይ አለኝ ቤትህን አሳየኝ፣ ታስፈልገኛለህ አልለይም ካንተ። በቃኝ አልታይ አለኝ ቤትህን አሳየኝ፣ ታስፈልገኛለህ አልለይም ካንተ። መስቀልን ሊደገፍ አቅም እንኳን ጠፍቶ ወሰን ያለው መስሎኝ ከቃል ጋር ልሾ። የዓለምን አየሁት ብዙ ነገር ካንተ የሚለይ ምንም ሌላ ይቅር። ወሰን ያለው መስሎኝ ከቃል ጋር ልሾ። የዓለምን አየሁት ብዙ ነገር ካንተ የሚለየኝ ምንም ሌላ ይቅር። ብዙ ለፋውት የምትገኝ መስሎኝ ያ ያልታየበት ስፍራ በሰው ፊት በትኜ። ውስጤ ተረጋግቶ አይኔ በራ ላንተ። ለካ እቤት ነህ፣ ለካ በልቤ ውስጥ ነህ፣ ለካ እቤቴ ነህ፣ ለካ በልቤ ውስጥ ነህ። ከዚህ ከአጭር ግጥም ጋር የነበርኩት ወንድማችሁ ዳንኤል ነኝ። ጌታ ኢየሱስ ክርስቶስ ጸጋውን ያብዛላችሁ። ሻሎም።